ቶሎ ምጥ የማይመጣ ከሆነ አሁን የእርግዝና ጊዜ አለፈ፣ ምን ልጠቀም፣ ምጥ አልመጣ ሲል ምንድነው መጠቀም ያለብን እያላችሁ ጥያቄ ለምትጠይቁ ሰዎች ይሄ ነገር መፍትሄ ነው ማለት ነው። ሰላም እንዴት ናችሁ ቻናል ቤተሰቦች? ዛሬ የምነግራችሁ የቴምርን ጥቅም ነው። ብዙዎቻችሁ ስለ ቴምር ጥቅም እነዚህን ነገሮች አታውቁም። በተለይ ደግሞ ስለ ቴምር ሲነሳ ነፍሰ ጡር እናቶች ቴምር በመመገብ ምን ችግር አለው እያላችሁ የምትጠይቋላችሁ። ስለሱ ጉዳይ እነግራችኋለሁ። መጠቀም ትችላላችሁ፣ ነገር ግን ስንተኛ ወር ላይ ነው መጀመር ያለባችሁ የሚለውን ነገር እነግራችኋለሁ። በእርግዝና ጊዜ ቢወሰድስ ችግሩ ምንድነው የሚለውን በደንብ ስለምናወራ እስከ መጨረሻው ድረስ ተከታተሉኝ። የተለያዩ የጤና መረጃዎችን በተለይ ደግሞ የስነ ተዋልዶ ጤና መረጃዎችን የምታገኙበት የእናንተው ዶክ ሚዲያ ነው። ዛሬ 7 የቴምር ጥቅሞችን ነው የምነግራችሁ። እነዚህ ጥቅሞቹ ለብዙ ሰው ለሁሉም፣ ለወንድም ለሴትም ሰው ሳይመርጥ ይጠቅማሉ። ይህንን ቪዲዮ አቋርጣችሁ ወጣችሁ ነፍሰ ጡር እናቶች እንዳትሳሳቱ፣ ምክንያቱም ለየት ያለ ችግር ስላለው ማለት ነው። እነዚህን 7 ጥቅሞች የሚሰጠን ታዲያ በውስጡ ምን ምን ስላለው ነው የሚለው መጀመሪያ ልንገራችሁ። ፋይበር አለው፣ ማግኒዥየም እና ፎስፈረስ አለው፣ ቫይታሚን ቢ6 አለው፣ ፖታሽየም አለው፣ ኮፐር በውስጡ ይዛል፣ አይረን አለው፣ ፍላቮኖይድስ የሚባሉ በውስጡ አንቲኦክሲዳንት የሚባሉ ንጥረ ነገሮች በውስጡ አሉት። ወደ 7ቱ ጥቅሞቹ ስንሄድ የመጀመሪያው ጥቅሙ ምንድነው? ድካምን ይቀንሳል። ቴምር በከፍተኛ ሁኔታ ድካምን የመቀነስ አቅም አለው። ምክንያቱም በውስጡ ካርቦሃይድሬትን ስለሚይዝ ማለት ነው። ስራ ከሰራችሁ በኋላ ወይም ትንሽ ነገር ሰርታችሁ መድከም የማትፈልጉ ከሆነ በተለይ ስፖርተኛ ከሆናችሁ ይህንን ቴምር መጠቀም በጣም ወሳኝ ነገር ይሆናል ማለት ነው። ሁለተኛው ጥቅሙ ደግሞ የኮሌስትሮል ክምችትን ከሰውነት ውስጥ በማስወገድ የልብ ጤንነትና እንደዚሁም ደግሞ ይህ ስትሮክ የሚባለውን ችግር በመከላከል ረገድ ከፍተኛ የሆነ ሚና ይጫወታል ማለት ነው። ብዙ ጊዜ በሰውነታችን ውስጥ የኮሌስትሮል ክምችት በሚኖርበት ሰዓት የመጀመሪያው ተጠቂ የሰውነት ኦርጋን ምንድነው? ልብ ነው። ያንን ተከትሎ ደግሞ ምን ይመጣል ማለት ነው? ስትሮክ የሚባል ችግር ይመጣል ማለት ነው። ያንን በመቀነስ ደረጃ ከፍተኛ የሆነ ሚና ይጫወታል። ምን? ቴምር። ሶስተኛው ብዙዎቻችሁ የምትጠቁበት በተለይ ደግሞ በእርግዝና ጊዜ ይህ ነገር ኮመን ነው፣ የሆድ ድርቀት ወይም ደግሞ ኮንስቲፔሽን የሚባለው እና አንዳንድ ጊዜ ደግሞ አልፎ አልፎ የምግብ አለመፈጨት፣ ይሄ ዲስፔፕሺያ የሚባለው ችግር በተለይ በእርግዝና ጊዜ ብዙ ሰዎችን ያሰቃያቸዋል። ፋይበር የሚባል ነገር ስላለው ያንን በመከላከል ደረጃ በጣም ከፍተኛ የሆነ ሚና ይጫወታል ማለት ነው። ወደ እርግዝና ስንመጣ ደግሞ ነፍሰ ጡር እናቶች ይሄንን ሆድ ድርቀትና እንደዚሁም የምግብ ቶሎ ዳይጀስት አለመሆን በጣም በከፍተኛ ሁኔታ የሚሰቃዩበት ችግር ነው። በእርግዝና ጊዜ ወደ መጨረሻው ላይ ያው መቼ እንደምትጀምሩ ነግራችኋለሁ። በዚያን ሰዓት ስትወስዱ ይህንን የሆድ ድርቀት ያስወግድላችኋል ማለት ነው። አራተኛው ደግሞ የመገጣጠሚያ ህመሞችን ወይም ደግሞ ጆይንት ፔን የምንለው ጆይንታቸው አካባቢ፣ ጆይንት ማለት እንግዲህ እነዚህ መገጣጠሚያዎቻችን ጉልበታችን አካባቢ፣ እጃችን፣ ዳሌ አካባቢ ላይ በተለይ ለሴቶች ደግሞ በእርግዝና ጊዜ ወደ መጨረሻው አካባቢ የመገጣጠሚያ ህመም በጣም በከፍተኛ ሁኔታ ያሰቃያቸዋል። ይህ ደግሞ ከምን የሚመጣ ነው? ሰውነታቸው ለምጥ በሚዘጋጅበት ሰዓት ምንድን ነው የሚያደርገው? እነዚያ ጆይንቶች እንዲለቁ ሰፋ እንዲሉ ነው የሚደረገውና ይህ ተፈጥሯዊ ሂደት ነው። ነገር ግን ተፈጥሯዊ ሂደት ቢሆንም እነዚያ ጆይንቶች በሚላሉበት ሰዓት የሚሰማቸው ህመም ከፍተኛ ነው። በዚያን ሰዓት እነዚህን ጆይንት አካባቢ የሚሰሙ ህመሞችን ለመቀነስ የቴምር ከፍተኛ የሆነ ሚና ይጫወታል። ነገር ግን እኔ ስለ እርግዝና እንትን አልኩት እንጂ ለማንኛውም ሰው እነዚህን ጆይንት ፔን ወይም ደግሞ የመገጣጠሚያ ህመሞችን፣ የጀርባ ህመም፣ የጉልበት ህመም፣ የመገጣጠሚያ ህመምን አጠቃላይ ለመቀነስ ቴምር ብትጠቀሙ በተለይ ደግሞ በቀን 3 እስከ 4 ፍሬ በየቀኑ ብታገኙና ብትጠቀሙ ይህንን በመቀነስ ደረጃ በጣም ከፍተኛ ለውጥ ታዩበታላችሁ ማለት ነው። አምስተኛ የምነግራችሁ ጥቅሙ ደግሞ ለአጥንት ጥንካሬ ነው ወይም ደግሞ ቦን ስትሬንግዝ ማለት ነው። በተለይ ሴቶች ደግሞ እነዚህ የእርግዝና መከላከያዎችን እነዚህ ሆርሞናል ኮንትራሴፕቲቭ ሜቶዶችን በምትጠቀሙበት ሰዓት በውስጣቸው ያለው ሆርሞን ለአጥንት መሳሳት ከፍተኛ የሆነ እንትን አለውና ለረጅም ጊዜ ያው ግዴታ ስለሚሆንባችሁ እነዚያን ነገሮች ትጠቀማላችሁ። ነገር ግን እነሱን ደግሞ ማቆም ስለማትችሉ ማድረግ ያለባችሁ ላይፍ ስታይላችሁ ላይ በከፍተኛ ሁኔታ መስራት ነው ማለት ነው። ከዚያ ውስጥ አንዱ ነው። ስለዚህ ለአጥንት ጥንካሬ ከፍተኛ የሆነ ሚና ስለሚጫወት እሱን ብትጠቀሙ ጥሩ ነው። ምክንያቱም በውስጡ ካልሽየም የሚባለውን ንጥረ ነገር ልክ ወተት ተጠቀሙ፣ ወተት ጠጡ በውስጡ ካልሽየም ስላለው ይባላል አይደለም። በተመሳሳይ ሁኔታ ደግሞ ይሄ ከዚያ በበለጠ በውስጡ ካልሽየም ስላለው እሱን ብትጠቀሙ በጣም አሪፍ ይሆናል ማለት ነው። ለአጥንት ጥንካሬ ትልቅ ጥቅም አለው። ስድስተኛ ደግሞ በአይረን እጥረት የሚመጣ ደም ማነስ ወይም አይረን ዴፊሽንሲ አኒሚያ የምንለውን የመከላከል አቅሙ ከፍተኛ ነው። ምክንያቱም በውስጡ አይረን ወይም ብረት የምንለው ስላለው ማለት ነው። የማህፀን በርን ለማለስለስ ይጠቅማል። ይህ 7ኛ ጥቅሙ ነው ማለት ነው።
እዚህ ጋር አሁን የማህፀን በርን ለማለስለስ ይህ ቴምር የሚጠቅም ከሆነ ታዲያ በእርግዝና ጊዜ መቼ ነው ይሄንን ቴምር በስንተኛ ወር ላይ ነው ጀምረን መጠቀም ያለብን የሚል ጥያቄ እዚህ ጋር መነሳቱ ግድ ነው ማለት ነው። ስለዚህ ነፍሰ ጡር እናቶች ይህን ቴምር መጠቀም መጀመር ያለባችሁ 36 ሳምንት እና ከዚያ በላይ ሲሆናችሁ ነው ማለት ነው። ምክንያቱም የማህፀን በርን የሚያለሰልስ ከሆነ እንግዲህ ሰምታችሁ ወይም ደግሞ ከዚህ በፊት ገጥሟችሁ ሊሆን ይችላል። አንዳንድ ጊዜ የእርግዝና ጊዜያችሁ ሲያልፍ ወይም ደግሞ ከ37 ሳምንት በላይም ሆኖ ወይም ከዚያ በፊትም ቢሆን ጽንሱ መቋረጥ ራሱ በሚኖርበት ሰዓት እና ምጥ ሳይጀምር እኛ በመድኃኒት ማስጀመር የሚኖርብን ሰዓት ላይ የማህፀን ማለስለሻ መድኃኒት ተብሎ በማህፀን የሚገባ ወይም ደግሞ በውሃ ተበጥብጦ የሚጠጣ መድኃኒት እንሰጣለን። ያ ነገር ምንድን ነው የሚያደርገው? የማህፀንን በር ለማለስለስ እና በቀላሉ ኮንትራክሽን ወይም ደግሞ ቁርጠት በሚጀምርበት ሰዓት በቀላሉ የማህፀን በር ከፍቶ ቶሎ እንድትወልድ ለማድረግ ማለት ነው። በተመሳሳይ ሁኔታ ይሄንንም በምግብ መልክ በምትወስዱበት ሰዓት በጊዜ ሂደት ውስጥ ምን ያመጣል ማለት ነው? የማህፀን በርን ያለሰልስና እንዲከፍት ወይም ሶፍት እንዲሆን ያደርገዋል። ይህም ሰርቫይካል ራይፐኒንግ ያመጣል። በዚህ ምክንያት ታዲያ ከመጀመሪያው ጀምረን ወይም ደግሞ የእርግዝና ጊዜያችን ሳይደርስ ይህን ቴምርን የምንጠቀም ከሆነ ይህ የማህፀን በር መለስለስ ሲመጣ ያለ ጊዜው ምጥ መምጣቱ አይቀርምና ይህንን ለመከላከል ሲባል ከ36 ሳምንት በኋላ መጠቀም ይኖርባቸዋል ማለት ነው። በተለይ ደግሞ የዚህ ጥቅሙ ምንድን ነው? ቶሎ ምጥ የማይመጣ ከሆነ አሁን የእርግዝና ጊዜ አለፈ፣ ምን ልጠቀም፣ እንዴት ላድርግ፣ ምጥ አልመጣ ሲል ምንድነው መጠቀም ያለብን እያላችሁ ጥያቄ ለምትጠይቁ ሰዎች ይሄ ነገር መፍትሄ ነው ማለት ነው። ስለዚህ ነፍሰ ጡር እናቶች ቴምርን መጠቀም የሚኖርባችሁ ከ36 ሳምንት በላይ ነው። በፍሬ ስንት መጠቀም አለብኝ ካላችሁ፣ ምክንያቱም ቴምር የሚገኘው ወይም ደግሞ የምትመገቡት በፍሬ እየቆጠራችሁ ስለሆነ እስከ 6 ቴምር ድረስ በቀን መጠቀም ትችላላችሁ ማለት ነው። ስለ ቴምር ዛሬ ይዤላችሁ የመጣሁት አጠር ያለች ቪዲዮ ይህንን ይመስል ነበረ። ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ ምክንያቱም የተለያዩ የስነ ተዋልዶ ጤና መረጃዎችን የምታገኙበት ቻናል ስለሆነ ማለት ነው። አሁን ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ አድርጉ፣ ላይክ አድርጉ። እንደዚሁም ደግሞ ለሌሎች እናቶችም እንዲደርስ ሸር አድርጉት። ቴንክ ዩ